ሰላም እንደምናችሁ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በአዳዲስ ቪዲዮዎቻችን ተመልሰናል። በዚህ ቪዲዮ ሪአክት እናደርጋለን። የተለያዩ ምርጥ ቪዲዮዎች አሉ። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቪዲዮ ጀምሩት። እንዝናናለን። መልካም ቆይታ ይሁንላችሁ ከኔ ጋር። ብሩክ ቪዲዮአችንን እንጀምር። ሪአክት እናድርግ። ኦኬ እሺ ሶፎንያስ ይኸውላችሁ እኔ እንደ ይሄ ማን ነው ተክለማርያም ነው ማን ነው በጣም ነው የሚመቸኝ። እውነቴን ነው የምላችሁ ለፈለፈኔ ምናምን በጣም የሚመቸኝ ነው እና ያስባል። ዝም ብሎ ሰው አይደለም። በጣም ጎበዝ ልጅ ነው። እስቲ መዝሙር ከፕሮቴስታንት የሚመቸውን ጠይቆታል። እስቲ ማንን ይዘምር ይሆን? ፒኒኤል የሚባል ልጅ ነው። ፒኒኤል ሲለው እሺ ሰላም ጤና አይሁን ያለው ሰው ሊያደርገኝ ዱብና ያሰፈረ አይታችሁ ተዘማመሩ። እጁን እየወረወረው ነው የሚመስለው። የበረከተ ሳይን ፒኒኤል የዘመረውን ይመረጣልን። በቃ ሙሉ ለመያዝ በቃ የተሰራ ሰው የተፈጠረ ሰው እስኪመስል ድረስ እንትን ይችላል። ይሄ አው መዝሙሩን የዘመረው በጣም ጎበዝ ጂኒየስ ነው። በነገራችሁ ማይገመት ሰው ነው። የልቤን በር ያንኳኳው ሰላም ጤና ለሱ ወቸው ጉድ። እስቲ እንቀጥል። እስቲ ቪዲዮአችንን ሪአክት እናድርግ። እንቀጥል። ወደ ሁለተኛው ቪዲዮአችን ደግሞ እንሄዳለን። በኢየሱስ ስም አላህ ከኢትዮጵያ ምድር ላይ ረግም። ቆይ ምን? በኢየሱስ ስም አላህ ከኢትዮጵያ ምድር ላይ ረግም። ቆይ እንደገና በኢየሱስ ስም አላህ ከኢትዮጵያ ምድር ላይ ረግም። አዶናይና ጃኒ ጠላን ረገምኩት። ነብዮቻችን ቆይ የሚረግሙት ነገር ጠፍቷቸዋል እንዴ? ቆይ ቀጣይ ምን ሊረግም ነው? ቀጣይ ደግሞ ይሄ ምንድነው? ኪኒቶን ይረግም ይሁን ቀጣይ? ባራባካችሁ ተው። እስቲ ይሄ ቪዲዮ ዋናው ትኩረቱ ይሄ አይመስለኝም። እስቲ ሲካፖ ይቻላል። አቲንክ አሁን ተለያይቷል። ቆይ በኢየሱስ ስም አላህ ከኢትዮጵያ ምድር ላይ ረግም። አዶናይና ጃኒ ሲካፖ ይቻላል። አቲንክ አሁን ተለያይቷል። ዋት አዶናይና ጃኒ ይጋቡ ነው? ይጋባሉ? ትንቢት ነው? ኧረ በስመ አብ። አዶናይና ጃኒ ይጋባሉ? ኦኬ ከኔ ጋር ምንም አይገናኙም። ይጋቡ ከሆነ ኦኬ እንቀጥል ብቻ ቪዲዮአችን። መልዕክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ስለዚህ አራት ልጅ ነው የምትወዱት። እግዚአብሔር ለአገልግሎት ይፈልጋል። አዶናይ አሁን ይፈትቷታል ራሷን ሱሳይድ ለማድረግ ወይቸጉድ ወይኔ ብሩክ እኔ አዶናይ አገልጋይ አይሆንም እያልኳችሁ አይደለም ወገን፣ ግን አይ ቲንክ የአቴንሽን ጥማት ይሁን እንደዚህ የሚያናገረው ፌመስ ሰው የጠራ ትንቢት የሚናገረው አዶናይና ጃኒ ይጋቡን አይረጋም። ግን አዶናይን ማን ብለህ ፓስተር ይሆናል እያለ ነው። ፓስተር አዶናይ ጸዴትም ፓስተር አዶናይ አባትዬው ስም ማን? ኮሜንት ላይ ሲያስቀምጡልኝ ሶፎንያስ ራሱ ግራ ገብቶታል። ምትል ያልከው ነው ያለው ማን ምናምን ነው ያለው። በቃ አላዘር ሌቭል ነው እኛ ሀገር ነብዮቻችን። ሶፎንያስ ራሱ ማይገመት ሰው የሚያቀርበው ሰው ምናምን ተውት። አላዘር ሌቭል ላይ ያለ ሰው ነው ሶፎንያስ ማለት። አዶናይና ጃኒ ይጋቡ ይሁን አሁን ተለያይተዋል ይባላል። አራት ልጅ ይወልዳሉ። ዋናው የከበደኝ ያስገረመኝ ነገር አዶናይ ፓስተር እኔ አዶናይ ፓስተር ቢሆን
እንዴት የሚሰብክ ይመስላችኋል? እስቲ አስቡ። ያ ብቻ እስቲ አዶናይ ፓስተር ይሁን እግዚአብሔር ማድረግ አይችልም እያልኩ አይደለም። እግዚአብሔር ካደረገው ለኛ ጥቅም ነው። እግዚአብሔር ይመስገን። ፓስተር አዶናይ እሺ፣ ወደ ቀጣይ ቪዲዮአችን እንለፈኝ። አይ ማን ሰው ነው ጉድ የለም። ኦኬ ብዙ ጊዜ ሉላ የማይጠፋው የምታንጎራጉረው ሙዚቃ ኦኬ ጴንጤው ምን ነው መሆን ይችላል። መጀመሪያም ነግሬያቸዋለሁ። ተነግሮናላችሁ ሙዚቃ ሳይመስል ነው መስለም ይላል። መዝሙር ነው ሴትዮዋ ምርጫ እና ደስ ይላል። እስኪ የመስፍን በጣም ወዶ መዝሙር ስለሆነ ነው። በነገራችን የመስፍን ጉዝ ተስፋ ያንተው ነው የሚለው ነው የመረጣቸው። እስቲ ራሱ ነው ተስፋ ያንተው ነው የሚለው መዝሙሩ ነው። ኧረ ጴንጤም አጫወተልህ። ድምፅ ጀምር እንጂ ጀምር። የሚሳን የለም ንገስ፣ የሚያቅት የለም ንገስ፣ የሚያቅት የለም ንገስ፣ የሚያቅት የለም ንገስ። የዘመራው ቤት ከፍታችሁ ዘምሩ። አንተ ጸዴ መዝሙር ነው። እሺ የሚሳን የለም ክብር፣ የሚያቅት የለም ንገስ። እኔ ጴንጤው ነኝ ስወደው እውነት በቃ በጣም የሚመቸኝ ሰው ጴንጤው ነው። እውነቴን ነው የምላችሁ። በጣም ይችላል። እንደነገርኳችሁ ቲክታክ አለ፣ ፎሎ አድርጉት። ዩቲዩብ ይኖር አይኖር አላውቅም፣ ግን ፎሎ አድርጉት፣ ተከታተሉ። በጣም ጸዴ እውነቴን ነው የምላችሁ ጸዴ ስራ ነው የሚሰራው እና የመስፍን ጉቱ ቤቶቻችሁ ከፍታችሁ የመስፍን ጉቱ መዝሙር ስሙት። በጣም የሚያጽናኑ መዝሙሮች አሉት። ስሙት እናንተ የመስፍን ጉቱ ስሙት። እኛ ደግሞ ወደ ቀጣይ ቪዲዮአችን እናልፋለን። ወደ ቀጣይ ቪዲዮ ከማለፋችን በፊት ሰብስክራይብ እና ላይክ እና ሼር ያደረጋችሁ እንቀጥላለን። ወደ ሌላው ቪዲዮአችን እንሄዳለን። ሌትስ ጎ ወደ ሌላኛው ቪዲዮአችን። ዋት ቆይ ወንጌል የሰበከ ነው። በማለሊቷ ጨዎች አጋንንት ነው። እስቲ አንተ በጣም ከባድ ነው። በጣም ሰድዋለች። እንዴት እንደሚያደርጋት ግን ተመልከቱ። እግዚአብሔር ይድረስላት ነው የሚባለው። እዛ ግን አይታችኋል እንዴት እንትን እንዳለች እንደ ነብር ነው አክት ያደረገችው። የጎዳና ላይ ወንጌል ስርጭት በጣም ብዙ አደጋ የገጠመው እንደሆነ ይታወቃል። ከመንግስትም ከሌላ እምነት ተከታዮችም ጎዳና ላይ ወንጌል የሚሰሩ ሰዎች እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይርዳችሁ። እንደዚህ አይነት ሰው ግን ከገጠማችሁ በጣም ከባድ ነው። ትዕግስት የሚጠይቅ ስራ ነው። በርቱ። እኛ ደግሞ ወደ ቀጣይ ቪዲዮአችን እናልፋለን። ኦኬ ኩላሊት ተበላሽቶ የመጣ ሰው አለ። መስፍን ጉቱ አሁን ተበርሲሳ ማን ነው? መስፍን በሽሩ። ኦኬ ኩላሊቱ ይውጣ ተብሏል። ምን ይሰጣል? ከፈለክ በምግብ መድኃኒት ነው በውሃ ሶፍት ምን አረክባ በዚህ ሶፍት እስኪ በቃ ሶፍት በላው ቆይ ወገን ሶፍት መብላት ጀመረ። እኔ እኮ ስፈልግ በምግብ
ስፈልግ በዋሲል መድኃኒት መስሎኛል ወይ የሆነ የባህላዊ ነገር ምናምን ዋት ሶፍት ለኩላሊት ይውጣ የተባለ ኩላሊት የህክምና ቀጠሮ ተሰርዞ ሶፍት ሊበላ ነው። ኦኬ ምስክርነቱን ደግሞ ይሄ እስቲ እሺ ኩላሊት አይቀየርም። ኩላሊት ንጹህ ነው። ይሄ ሶፍት ነው የሰጠው ታይታችኋል። ይሄ ሶፍት ውስጥ የመስመኔ ላብ ነው ተደርጎ የተሰጠው። ምንድነው እንትን ምን ሰማው? ላብ በላ። እኔ ይሄ ክርስትና አይወክለኝም። አፌን እኮ ነው ያሳዘኝ። ላብ ተጠርጎ መድኃኒት ይሆናል በሽታ እንጂ የሚሆን ረ ወገን እያሰብን እሺ የበላው የጤና ጉዳይ ነው። ከዛ በላይ ነው በሽታው። በሶፍት የተጠረገ ላብ ከመብላት የሚብስ የኩላሊት በሽታ ብዬ አስባለሁ እንደኔ ግን። እሱ ግን የሚያብለው ምን ሆኖ ላብ የጠረቀ ንጹህ ሶፍት አይደለም? ወይኔ ጉድ! ምን ላይ እንዳለ እግዚአብሔር ይለን እውነት እንዴት። እስቲ ብቻ እናንተ ሀሳብ አስተያየታችሁን ከስር አስቀምጡልን። ወደ ቀጣዩ ቪዲዮአችን እናልፋለን። ኦኬ የመጨረሻ ቪዲዮአችን አይ ቲንክ እስቲ እንየው። ይሄ ልጅ እኔ አንድ ቀን በፊት እንትን ሰርቼላቸው ነበረ። ቆይቷል በጣም ባነር ምናምን ግራፊክስ ዲዛይን ሰርቼላቸው ነበር። እና የዘመረ ነው አይሳካለትም ሲሉ ሶፈኒ ሰውን ውስጡን ነው የሚናገረው። አማርኛ አይችልም ሲሉ ተብሏል። እንደተባለ እየተናገረ ነው። ሲናገር ግን አማርኛ የሚለው ራሱ በአማርኛ በስርዓት አላለው። አማርኛ እንደማይችል አሳየ። አማርኛ አይችሉም ሲሏል። እሺ አከበረኝ አለመለመኝ። ይሄ እብደት ነው። ይሄ not worship። መድረክ ላይ ወጥቶ የራሱን ታሪክ ይዘምራል። የራሱን ታሪክ ሰው እንዴት እንዲያደርጋል? አማርኛ ይኸውላችሁ መድረክ ላይ ሰው እንድታጽናኑ ዘማሪዎች ጉባኤ እንድታጽናኑ እንድታስመልኩ እግዚአብሔርን እንድታከብሩ ምናምን ነው እንጂ ያንተን ባዮግራፊ ማንም ሊሰማ አይደለም። መድረክ ህዝብ ቸርች የሚመጣው ሊጽናና ነው። ቃል እግዚአብሔር ሊመገብ ነው የሚመጣው። ስለዚህ የምትዘምሩ ሰዎች አደከማችሁ ነው። ተከረተ አዘማምራችሁን ቀይሩ። ኦኬ ዛሬው የሪአክት ቪዲዮአችንን እዚህ ጋር አብቅተናል። ቀጣይ ደግሞ በምርጥ ቪዲዮቻችንን እንመለሳለን። እስከዛ ግን መልካም ቆዩልኝ። ከመውጣታችሁ በፊት ሰብስክራይብ ማድረጓን እንዳትረሱ፣ የላይክ ምልክቷን ተጫኗት። ሼር አድርጉ ለወዳጅ ዘመዶቻችሁ። ሐሳብ አስተያየቶቻችሁን ኮሜንት ሳጥን ውስጥ አስቀምጡልኝ። እወዳችኋለሁ። በጣም አመሰግናለሁ አብራችሁን ስለቆያችሁ። ቴንክ ዩ